ማልበርግ ከማርና ከበርገር የመጣ ስም ነው ይመስላችሁ ወይስ የከተማ ስም? ሰላም እንዴት ናችሁ? ስለ ማልበርግ በሽታ ምን ያህል ወይስ ምንስ ታውቃላችሁ? ዶክተር ሜላት ነኝ። ማልበርግ በ1964 ዓ.ም ማልበርግ ብለን በአሁኑ ሰዓት የምንጠራው ቫይረስ ለመጀመሪያ ጊዜ የተገኘበት የጀርመን ከተማ ሲሆን ይህም የተከሰተው ከኡጋንዳ ለላቦራቶሪ ጥናት ተብለው በመጡ ጦጣዎች አማካኝነት የተከሰተ ቫይረስ ነው ተብሎ ይገመታል። ይህ ቫይረስ በሰርቢያ፣ በጀርመን እና በተለያዩ የአውሮፓ ሀገራት እንዲሁም በአህጉራችን አፍሪካ ለምሳሌ እንደ ኮንጎ፣ ዩጋንዳ፣ ኬንያ እና የመሳሰሉት ሀገሮች ላይ የተከሰተ ሲሆን በቅርቡም በሀገራችን በጂንካ ከተማ ለመጀመሪያ ጊዜ ማልበርግ ቫይረስ መገኘቱን እናውቃለን። ለመሆኑ ስንቶቻችን ስለ ማልበርግ በሽታ ምልክቶች፣ መተላለፊያ መንገዶች እና ሰውስ ከታከመ በኋላ እስከ መቼ ድረስ ሙሉ ለሙሉ መዳን ይችላልና ምንስ አይነት ጥንቃቄ መውሰድ እንደምንችል እናውቃለን? ይህንን ነገሮች በዝርዝር በዚህ ቪዲዮ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ቪዲዮ እንሂድ። ማልበርግ የተባለው ቫይረስ ሄሞሮጂክ ቫይረስ ወይም ደግሞ በጣም ከፍተኛና አደገኛ ከምንላቸው የቫይረስ አይነቶች ውስጥ አንዱ ነው። የማልበርግ ቫይረስ ከኢቦላ ከምንለው ቫይረስ ጋር በብዙ ነገር ተመሳሳይ ነው። የመተላለፊያ መንገዱ፣ ምልክቶቹና የመሳሰሉት ወይም ደግሞ መምጫ መንገዶቹ ብዙውን ያመሳስላቸዋል። ከዛ በተጨማሪ ደግሞ የሞት መጠናቸውና እንደ ወረርሽኝ የመዛመት እድላቸው ያመሳስላቸዋል። ብዙ ጊዜ ኢቦላ የተከሰተባቸው ወይም ደግሞ ኢቦላ እንደ አውትብሬክ የወጣባቸው ሀገራት የማልበርግ ቫይረስ በሽታ አንዳንዴ ሲከሰትባቸው እናያለን። የማልበርግ በሽታ እንዴት ይተላለፋል? አብዛኞቹ የማልበርግ ቫይረስ ብዙ ጊዜ የሌሊት ወፎች በሚያዘወትሯቸው ዋሻዎች እና የማዕድን ማውጫ ቦታዎች ላይ የሚገኙ ሲሆኑ እነዚህ የሌሊት ወፎች ከሰው ልጅ ጋር በሚኖራቸው ንክኪ ከአንድ ሰው ወይም ደግሞ ከእንስሳት ወደ ሰው የሚተላለፍ የቫይረስ አይነት ነው። ቫይረሱም አንድ ሰው ጋር ይሄ ቫይረስ ከገባ በኋላ ከሰው ወደ ሰው የሚተላለፈው አንድ ሰው የሚኖረው የሰውነት ፈሳሾች ማለትም በደም፣ በሽንት፣ ምራቅ፣ የአይን እንባ፣ ሰገራና ማስመለስ ካለ ከእናት ወደ ልጅ ደግሞ በወሊድ ጊዜ፣ በእርግዝና ጊዜ ከዛ በተጨማሪ ደግሞ በወሲብ ግንኙነት ከአንድ ሰው ወደ ሌላኛው ሰው ይተላለፋል። አንዲት እናት በእርግዝና ጊዜ፣ በምታጠባ ጊዜና ስትወልድ በሚኖራት ንክኪም ሊተላለፍ ይችላል። ይህ ቫይረስ አንድ ሰው ከዚህ ዓለም በሞት ከተለየ በኋላም ጥንቃቄ በጎደለው የአቀባበርና የሬሳ አወጋገድ ስርዓት ጊዜ ከአንድ ሰው ወይም ደግሞ በህይወት ካለፈ ሰው በህይወት ወደሚኖር ሰው ሊተላለፍ ይችላል። ከዛ በተጨማሪ ይህ በቫይረሱ የተጠቃ ሰው ይጠቀማቸው የነበሩ ልብሶች፣ የአልጋ ልብሶች፣ አንሶላ ከዛ በተጨማሪ በህመሙ ወይም ደግሞ በቫይረሱ በተጠቃ ሰው የነካቸው የነበሩ ቁሳቁሶችን በተለይ ደግሞ በቫይረሱ የተጠቃ ሰው ከሰውነት የሚወጣ ፈሳሽ የነካቸው ቁሳቁሶችን በቫይረሱ የሌለበት ሰው በመንካት ወይም በንክኪ ሊተላለፍ የሚችል ከፍተኛና አደገኛ የሆነ ቫይረስ ነው። እዚህ ጋር ልናስተዋል የሚገባ አንድ በቫይረሱ የተጠቃ ሰው ምልክት ከማሳየቱ በፊት ይህንን ቫይረስ ወደ ሌላ ሰው ሊያስተላልፍ አይችልም። ነገር ግን ይህ ግለሰብ በቫይረሱ ከተጠቃ ከ2 እስከ 5 ቀን ወይም ደግሞ የቫይረሱ ምልክቶችን ማሳየት ከጀመረ በኋላ ግን በሽታውን ከአንድ ሰው ወደ ሌላ ሰው ሊያስተላልፍ ይችላል። የማልበርግ ቫይረስ የተለያዩ ምልክቶች ሲኖሩት አንድ ሰው በድንገት የሚከሰት የራስ ምታት፣ ትኩሳት፣ ከፍተኛ የአጥንትና የጡንቻ ህመም ሊኖረው ይችላል። ህመሙ ከተያዘ ከ3ኛው ቀን በኋላ ደግሞ ከፍተኛ የሆነ የሆድ ቁርጠት፣ ማስመለስ፣ ማቅለሽለሽ እና ተቅማጥ ሊኖረው ይችላል። ከዛ በኋላ ደግሞ አንዳንድ ሰዎች ከ2 እስከ 5ኛው ቀን በኋላ ሰውነታቸው ላይ በተለይ ደግሞ በደረት፣ በሆድና በጀርባ አካባቢ የሚወጣ የማያሳክክ የሰውነት ሽፍታ ወይም ደግሞ በምስሉ ላይ የምትመለከቱት አይነት ቆዳ ላይ የሚወጣ ነጠብጣብ ሊኖራቸው ይችላል። ከ5ኛው ቀን በኋላ አንዳንድ ሰዎች ላይ በአፍንጫ፣ በፊንጢጣ፣ በድድ፣ በሴት ብልት፣ በትውከትና በሰገራ ወይም ደግሞ መድኃኒት ሊሰጣቸው በተወጉበት የመርፌ ቦታዎች ላይ የደም መፍሰስ ሊኖር ይችላል። አንዳንዴ ደግሞ እየባሰ ሲመጣ በነርቭ ስርዓት መዛባት ምክንያት መነጫነጭ፣ መቆጣትና ግራ መጋባትን ሊያስከትል ይችላል። አንዳንድ ጊዜ ደግሞ ወንዶች ላይ የዘር ፍሬ መቆጣት ወይም ደግሞ ኢንፍላሜሽንንም ሊያስከትልብን ይችላል። በሽታው እየተባባሰ ሲመጣ ግን ወይም ደግሞ አንዳንድ ሰዎች የበሽታ የመከላከል አቅማቸው የተዳከመ ከነበረ፣ ህፃናት ከነበሩ እና በእድሜያቸውን ከፍ ያሉ ከሆነ እና በሽታው እየተባባሰ ከመጣ ምልክቶቹ ከታዩ እስከ 8 ቀን ባልሞላ ጊዜ ውስጥ በተለያዩ ኮምፕሊኬሽኖች ምክንያት
ህይወታቸውን ሊያጡ ይችላሉ። ለመሆኑ ለማርበርግ ቫይረስ ምን አይነት ምርመራዎችን እናደርጋለን? የማርበርግ ቫይረስን ውስብስብ እና ከባድ የሚያደርገው ከተለያዩ በሀገራችን ውስጥ ከሚታወቁ በሽታዎች ለምሳሌ እንደ ወባ፣ ታይፎይድ፣ ሄሞራጂክ ፊቨር፣ የማጅራት ገትር እና የመሳሰሉት በሽታዎች ለመለየት ትንሽ አዳጋች ያደርገዋል። ዋነኛ የዚህ ቫይረስ መከሰቻ ምልክቶች ወይም ደግሞ መንገዶችን ለማረጋገጥ ሐኪሞች ሊጠቀሙባቸው ከሚችሉ ነገሮች ውስጥ በአንደኛው የበሽታውን ቲፒካል የሆኑ ምልክቶች ማሳየቱ። ከዛ በተጨማሪ ግን የተለያዩ የቫይረሱን አንቲጅን ወይም ደግሞ የቫይረሱን ምልክት ሊያሳዩ በተለይ ደግሞ ስፔሲፊክሊ ማርበርግን የሚያሳዩ ምልክቶችን በተለያዩ ምርመራዎች ለምሳሌ ኤሊሳ፣ አንዳንዴም ደግሞ ከአንድ ሰው የሴል ምርመራ ወይም ደግሞ ሴል ካልቸር ምርመራ ሊያደርጉለት ይችላል። የማርበርግ በሽታ እንዴት ይታከማል? የማርበርግ በሽታ እስካሁን ድረስ ምንም አይነት ሕክምናም ሆነ ክትባት አልተገኘለት። ስለዚህ አንደኛ በማርበርግ ቫይረስ የተጠቃ ሰው የሚደረግለት ሕክምና በማርበርግ ምክንያት የሚከሰቱ ምልክቶችንና ከፍተኛ የሆኑ ህመሞችንና የመሳሰሉትን በጊዜያዊ እንክብካቤ ማድረግና ኮምፕሊኬሽኑ ወዲያው መልስ ለመስጠት ነው። ለምሳሌ አንድ ሰው ሪሃይድሬሽን ወይም ደግሞ አስፈላጊ የሆነ የሰውነት ፍሉድ ወይም ደግሞ ፈሳሽ መጠን መተካት፣ ኦክሲጅን የሚያስፈልገው ከሆነ ኦክሲጅን መስጠት፣ ከዛ በተጨማሪ በቂ ረፍት እንዲያገኝ የህመም ማስታገሻና የመሳሰሉትን በማድረግ በቫይረሱ ምክንያት የመጡትን ኮምፕሊኬሽኖች ወይም ደግሞ ተጓዳኝ ህመሞችን በማከምና የተወሰኑ ምልክቶችን በማከም የግለሰቡን ህይወት ማዳን እንችላለን። ማርበርግ ቫይረስን ለመከላከል ማድረግ ያለብን ነገሮች ምንድን ናቸው? የማርበርግ ቫይረስን ለመከላከል አንደኛ ማድረግ ያለብን እጃችንን በሳሙናና በውሃ በአግባቡ መታጠብ ወይም ደግሞ ሳኒታይዘር ሁል ጊዜ መጠቀም የማርበርግ ቫይረስን ወይም ደግሞ ሌሎች እንደዚህ አይነት ከባድ ቫይረሶችን ለመከላከል ወይም ሌሎችን ባክቴሪያ የሚመጡ ኢንፌክሽኖችን ለመከላከል ያግዘናል። ከዛ በተጨማሪ ቅድም ያየናቸው የማርበርግ ቫይረስ ምልክት የሚመስሉ የትኛውም አይነት ምልክት ሲያዩ ወዲያውኑ ወደ ሕክምና ተቋም መሄድ ናቸው። ሶስተኛ ከታመመ ሰው የሚኖር የሰውነት ፈሳሽ፣ ደም፣ ሽንት፣ ማስመለስ፣ ሰገራና የትኛውም አይነት የሰውነት ፈሳሾች ንክኪ ራስን መቆጠብ ወይም ደግሞ ራስን መጠበቅ ነው። ከታመመ ወይም ደግሞ በቫይረሱ ከተያዘ ሰው ጋር ንክኪ ከነበሩት እና ምንም አይነት የትኩሳት ምልክት ወይም ራስ ምታት ካሉት ደግሞ እሱንም ወዲያውኑ በፍጥነት ወደ ሕክምና ተቋም መሄድ ይኖርበታል። በማርበርግ ቫይረስ የተጠቃ ግለሰብን የሚያስታምሙ ከሆነ ደግሞ ተገቢውን የሆነ የራስን ከኢንፌክሽን መጠበቂያ ነገሮች ቢያንስ ማስክ እና ጓንት መጠቀሙን መርሳት የለቦት። አይበላውና ሞት በሚከሰትበት ጊዜ በማርበርግ ቫይረስ የተጠቃ ግለሰብ ሞት በሚከሰትበት ጊዜ ተገቢውን የሆነ በባለሙያ የታገዘ ቀብር ማዘጋጀት፣ አላስፈላጊ የሆነና በተለምዶ የምናዘጋጀውን አይነት የቀብር ስነስርዓት አለማድረግ ተገቢ ነው። ከዛ በተጨማሪ ከግለሰቡ ጋር ንክኪ የነበራቸውን ሁሉም አይነት ቁሶችን በአግባቡ ማስወገድ ይኖርብናል። ከዛ በተጨማሪ አንዲት እናት በእርግዝና ጊዜ የማርበርግ ቫይረስ ተጠቂ ከነበረች ጡት ባለማጥባትና ተገቢ የሆነ ክትትል በማድረግ ከማርበርግ ቫይረስ ነፃ እስክትሆን ድረስ ከልጇ ጋር ያላትን ንክኪ መቀነስ ይኖርበታል። በተጨማሪ ደግሞ ወንድ ታማሚዎች ከቫይረሱ ነፃ ከተባሉ በኋላ ለሚቀጥሉት ሳምንታት አንዳንዴም እስከ 7 ሳምንታት በላይ ቫይረሱ በዘር ፍሬያቸው ሊቆይ ስለሚችል የሚኖራቸውን የግብረ ስጋ ግንኙነት መቆጠብ ይኖርባቸዋል። ግንኙነት የሚያደርጉም ከሆነ ኮንዶም በአግባቡ መጠቀም ይኖርባቸው። ስለዚህ የማርበርግ ቫይረስ ተጠቂ የነበረ የወሲብ አጋር ወይም ደግሞ ፍቅረኛ ከነበሩትም ምርመራ ነፃ ከሆነ በኋላ አንድ ሰው ከዘረመል ወይም ደግሞ ከሰው የዘር ፈሳሽ ወይም ደግሞ ከሲመን ቫይረሱ ሙሉ ለሙሉ መጥፋቱን ሳያረጋግጡ ግንኙነት ባያደርጉ ይመረጣል። ከዛ በተጨማሪ የማርበርግ ቫይረስ የሚከሰትባቸው ቦታ ካሉ የሌሊት ወፎች ወይም ደግሞ ሌሎች እንስሳቶች ጋር ያሉትን ንክኪ ወይም ደግሞ ግንኙነት መቀነስ ይመከራል። የትኛውም አይነት ጥያቄ ካላችሁ ስለ ማርበርግ ወይም ደግሞ የአክስት ልጅ ስለሆነ ኢቦላ ጥያቄ ካላችሁ ኮሜንት ላይ ያሳውቁኝ። ይህ ቪዲዮ ይጠቅማል ወይም ደግሞ ያግዛችኋል ለምትሏቸው ሰዎች ሼር በማድረግ ለብዙ ሰዎች እንዲደርሱ አድርጉ። እስካሁን ድረስ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። እስከሚቀጥለው ቪዲዮ ድረስ ቻው።